እሺ የመጀመሪያው ሜትድ ለኦኤልኤስ ኤስቲሜተርን ለማግኘት ለመልቲፕል ሪግሬሽን ሜትሪክስ ሜትድ ነው። ሜትሪክስ ሜትዱን መጠቀም የምንችለው ሁሉም ዳታ ሲኖረን ነው። ማለት አሁን የሆነ ዳታ ሰብስበን ምናምን ሳምፕል አድርገን ምናምን ሙሉ ዳታ ይኖርናል አይደለ? እዛ ዳታ ላይ ተመስርተን ከሆነ ሪግሬሽን የምንሰራው ሜትሪክስ ሜትዱን እንጠቀማለን። ሜትሪክስ ሜትዱ በጣም ጀነራል ሜትድ ስለሆነ ሁላችሁም እንድታውቁት ስለሚፈለግ ነው ሜትሪክስ ሜትዱ። ፈተና ላይ ብዙ ጊዜ ሙሉ ዳታ ተሰጥቷችሁ ሜትሪክስ ሜትድ እንድትጠቀሙ አትገደዱ። ምክንያቱም ሜትሪክስ ሜትድ በጣም ረጅም ነው። ኢንቨርስ መፈለግ አለው፣ ትራንስፖዝ መፈለግ አለው፣ ሜትሪክስ መልቲፕሊኬሽን አለው። እነዚህ ስቴፖች በጣም ረጃጅም ስለሆኑ ፈተና ላይ ያን እንድትሰሩ አይጠበቅም፣ ታይም ኮንስትሬንት ስላለ ማለት ነው። ግን ፈተና ላይ ካልተቀመጣችሁ ድረስ ሙሉ ዳታው ስለሚኖራችሁ ሜትሪክስ ሜትድን ለመጠቀም ልትገደዱ ትችላላችሁ ማለት ነው። ስለዚህ ምን እናደርጋለን? ለሁሉም ለኤክስ ቫሊዎቻችን ሜትሪክስ ቢልድ እናደርጋለን። ለዋይ ቫሊዎቻችን ደግሞ ቬክተር ቢልድ እናደርጋለን። ከዛ ሜትሪክስ ኦፕሬሽኖች እናደርጋለን። ከዛ ኤስቲሜተሮቻችን በሙሉ የሚሰጠን ቬክተር እናገኛለን ማለት ነው። ቢልዲንግ ብሎኮቹን ግን እናያቸው። መጀመሪያ ኤክስ ሜትሪክስ የሚባለው ይሄ ሜትሪክስ ነው። የመጀመሪያው ኮለም ዋን 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 ብሎ ነው የሚሄደው። ዋን 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 የምንለው ለኮንስታንቱ ነው። ኦኬ ለኮንስታንቱ ሲባል ዝም ብለን አንድ ቁጥር ብቻ ያለበት ኮለም አንድ ይኖረናል። ከዛ ሁለተኛው ኮለም ኤክስ ቱ ዋን ማለት ነው። ሁለተኛው ኮለም የኤክስ ቱ ኮለም ነው። ሮ ደግሞ ስንተኛው ሳምፕል ፖይንት ነው የሚለው ነው። አሁን የኤክስ ቱ የመጀመሪያው ሳምፕል ፖይንት እዚህ ጋር ኤክስ ቱ ዋን ላይ ይቀመጣል። የኤክስ ቱ ሁለተኛው ሳምፕል ፖይንት ኤክስ ቱ ላይ ይቀመጣል። ደግሞ ሳምፕል ሳይዛችን ኤን ከሆነ እስከ መጨረሻ ይሄዳል ማለት ነው። ስለዚህ የሜትሪክሳችን ሳይዝ ምንድነው የሚሆነው? ወደ ታች ኤን ነው ማለት ኤን ሮ አለው ማለት ነው። ወደ ጎን ደግሞ ኬ ያህል እንትኖች አሉት ማለት ነው። ኬ ማለት አጠቃላይ ያሉን ፓራሜትሮች ፕላስ ይሄ አጠቃላይ ያሉን ቫሪያብሎች ፕላስ ዋን ነው ይሄ ኬ ማለት ነው። ስለዚህ በቀላሉ ኤክስ ሜትሪክስ እናገኘዋለን ማለት ነው። ሁለተኛው ቢልዲንግ ብሎክ ደግሞ ዋይ ነው። ዋይን ደግሞ ዝም ብለን በቬክተር ነው የምናስቀምጠው። ምክንያቱም ዋይ ዋን ዋይ ቱ የሚባል ስለሌለ አንድ ዋይ ብቻ ስለሆነ ያለን የመጀመሪያው የዋይ ሳምፕል ፖይንት፣ ሁለተኛው የዋይ ሳምፕል ፖይንት፣ ሶስተኛው የዋይ ሳምፕል ፖይንት እያልን እስከታች እስከ ኤን ድረስ እንዘረገዋለን ማለት ነው። ይሄ ቬክተር ነው ማለት ነው። ኮለም ቬክተር ነው የሚባለው ይሄ። ከዛ እነዚህ ሁለት ነገሮች ካሉን ይሄ ሜትሪክስ እና ይሄ ቬክተር ካሉን የቀረው ነገር ሜትሪክስ መልቲፕሊኬሽን ነው። ይቺን ፎርሙላ ዝም ብላችሁ እዋትና ጻፏት። የሆነ ነገር ላይ ፎርሙላውን ታስፈልጋችኋለች። ይቺ ፎርሙላ የኦኤልኤስ ኤስቲሜተሩ ፎርሙላ ነች። እዚህ ጋር ያሉትን እያንዳንዱ ነገሮች ዲኮንስትራክት እናደርግ። ኤክስ ፕራይም ማለት ኤክስ ዴሪቬቲቭ ማለት አይደለም፣ ኤክስ ትራንስፖዝ ማለት ነው። ዘ ፓወር ኦፍ ቲ ማለት ትችላላችሁ ከፈለጋችሁ፣ የሚያወዛግባችሁ ከሆነ። ኤክስ ፕራይም ኤክስ ማለት ኤክስ ትራንስፖዝ ሲባዛ በኤክስ ነው። እሱ ምን እናደርገዋለን? ኢንቨርስ እናደርገዋለን። ሜትሪክስ ኢንቨርስ ማለት ነው። ከዛ በኋላ በኤክስ ትራንስፖዝ ዋይ እናባዘዋለን ማለት ነው። ያው ቤታሃት ራሱ ችሎ ቬክተር ነው። እዚህ ጋር የምታገኙት ነገር አንድ ቁጥር አይደለም፣ ቬክተር ነው የምታገኙት። የፓራሜትር ኤስቲሜቶቻችን ቬክተር ማለት ነው። ቤታ ዋን፣ ቤታ ቱ፣ ቤታ ስሪ እስከ ቤታ ኬ ታገኛላችሁ ማለት ነው። ቤታ ዋን ማለት ምንድናችን ነው? ኢንተርሴፕታችን ነው አይደለ? ቤታ ቱ ደግሞ የኤክስ ቱ ኮኤፊሽንት ነው። ያለ ይቀጥላል። ከዛ በኋላ ይሄንን እንየው። ኦርደር ማተር ያደርጋል። ያው ኦርደር ለምዶ ማተር የሚያደርገው ሜትሪክስ ዳይሜንሽን ምናምን አይደል? እቺን ቀስ በቀስ እያነበብናት እንሂድ እስኪ። ኤክስ ፕራይም ኬ ባይ ኤን ሜትሪክስ ነው አይደል? ያኛው ኤን ባይ ኬ ስለሆነ ኤክስ ደግሞ ኤን ባይ ኬ ሜትሪክስ ነው። ስለዚህ ኬ ባይ ኤን ሜትሪክስ ሲባዛ ኤን ባይ ኬ ሜትሪክስ ኬ ባይ ኬ ሜትሪክስ ይሰጠናል ማለት ነው አይደለ? እየጻፋችሁ ብትከታተሉ እኔ ለመጻፍ ስለማይመቸኝ ነው እንጂ እየጻፋችሁ ብትከታተሉ ለእናንተ ይጠቅማችኋል። ዋይ ደግሞ ኤን ባይ ዋን ቬክተር ነው። ስለዚህ ኤክስ ፕራይም ዋይ ደግሞ ምንድነው የሚሆነው? ኤክስ ፕራይም ስንት ነው? ኬ ባይ ኤን አይደለ? ኬ ባይ ዋን ይሆናል ማለት ነው አይደለ? ስለዚህ ኬ ባይ ዋን ቬክተር ይሆናል። ከዛ ኬ ባይ ኬ ሜትሪክስ እና ኬ ባይ ዋን ቬክተር አለን። ስለዚህ ኬ ባይ ዋን ቬክተር ይሰጠናል ማለት ነው መጨረሻ ላይ። ኬ ባይ ኬ ሜትሪክስ፣ ኬ ባይ ዋን ቬክተር፣ ኬ ባይ ዋን ቬክተር ይሰጠናል ይሄ ማለት ነው። ያው ወደ ታች ቢሆን ኖሮ ይሄ ዋን ባይ ኬ ነው፣ ግን ወደ ታች ቢሆን ኖሮ ኬ ባይ ዋን ነው። ቤታሃት ኬ ባይ ዋን ቬክተር ይሆናል ማለት ነው። ስለዚህ ኤግዛምፕሉን እናየው። አሁን እዚህ ጋር የዋይ ቫልዩ ተሰጥቶናል 14፣ 18፣ 17፣ 23 ነጥብ 000 ያደረኩት
ለፕሪሲዥን ነው። እስከ 4 ዲጂት ለማጠጋጋት ስለፈለኩ ነው። እስከ 4 ዴሲማል ፕሌስስ ማለት ነው። አሁን እዚህ ጋር ሬሌቫንት ላይመስል ይችላል፣ በኋላ ግን ሬሌቫንት ይሆናል። በጣም ነጥብ ምናምን ቁጥሮች ሲመጡብን አሁን ዝም ብሎ ነጥብ 00 ነው። ስለዚህ የዋይ ቫሊዩ እነዚህ ናቸው። የኤክስ ዋን ደግሞ ዋን 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 ብየዋለሁ አይደለ? ዝም ብለህ ኤክስ ሜትሪክስ ዋን 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 የሚል ስላለው ነው እዚህ ጋር እንዳለ ይዤ ሜትሪክስ ለማድረግ ስለፈለኩ ነው። ግን ዋና ማተር የሚያደርጉት ኤክስ ቱ ኤክስ እና ኤክስ ፎር ናቸው። ስለዚህ ኤክስ ቱ 2 3 4 5 6 እስከ 11 ነው የሚሄደው። ኤክስ 3 ኤክስ 4 ይሄ ነው። ከዛ በኋላ የዚህን ኤስቲሜተር አብረን እናየዋለን ማለት ነው። እዚህ ጋር አልሰራውም፣ ኤክሴል ፋይሉ ላይ ነው ይሄን የምሰራው። ስለዚህ ወደ ኤክሴል ፋይሉ እንሄድ። እሺ ወደ ኤክሴል ፋይሉ ስንሄድ ይሄ ያኛውን ራሱ ኮፒ ፔስት ነው። ስለዚህ እዚህ ጋር የምናደርጋለን ኤክስ ትራንስፖዝ ምንድን ነው የሚሆነው? ያው ኮለምኖቹን ሮዎቹን ኮለም ማድረግ አይደለ? ስለዚህ ይሄ ኳይት ስትሬት ፎርዋርድ የሆነ ነገር ነው። ፎርሙላውን ከፈለጋችሁ ይሄ ነው ትራንስፖዝ ኦፍ ኤክስ እንዳለ ይሄንን እንዳለ ኤክስ ስላልኩት ይሄን እንዳለ ኤክስ ብዬ ስም ስለሰጠሁት ጀስት ትራንስፖዝ ኦፍ ኤክስ ስለው ትራንስፖዝ ኦፍ ኤክስ ያመጣልኛል ማለት ነው። ከዛ ኤክስ ትራንስፖዝ ታይምስ ኤክስ አደረኩት። ደግሞ ኤክስ ትራንስፖዝ ታይምስ ኤክስ ይሄን ሜትሪክስ ይሰጠኛል ማለት ነው። ኬ ስንት ነው? ኬ 4 አይደለ? 4/4 ይሰጠኛል ማለት ነው። እዚህ ጋር ኬ 4 ነው። ይሄ ኬ ነው። ኬ 4 ነው። ከዛ 4/4 ሜትሪክስ ይሰጠኛል ማለት ነው። ከዛ ይሄን ሜትሪክስ ኢንቨርስ አደርገዋለሁ። ኤም ኢንቨርስ የሚል ፎርሙላ አለ እዚህ ጋር። ይሄን ፎርሙላ ብታዩት ኤም ኢንቨርስ ይላል። ከዛ በኋላ ኤክስ ፕራይም ዋይ ደግሞ አለኝ እዚህ ጋር ይሄ ቬክተር ማለት ኤክስ ፕራይም ዋይ። ከዛ ኤክስ ፕራይም ኤክስ ኢንቨርስ ታይምስ ኤክስ ፕራይም ዋይ ደግሞ ምን ይሰጠኛል? ቤታ 1 ቤታ 2 ቤታ 3 ቤታ 4 ይሰጠኛል ማለት ነው። ያው ሜትሪክስ መልቲፕሊኬሽን ፕሮሰሱ ምናምን ኦልሬዲ ታውቁታላችሁ ብዬ ስለማስብ እሱን ስለማናይ ነው። ኦኬ እሱን መስራት ከፈለጋችሁ ወረቀት አውጣችሁ መለማመድ ትችላላችሁ። ይሄን ራሱን ጥያቄ ብትለማመዱበት ይጠቅማችኋል። ስለዚህ ቤታ 1 ቤታ 2 ቤታ 3 ቤታ 4 አገኘን ማለት ነው። አሁን እዚህ ጋር ያሉትን ነገሮች ኢግኖር አድርጓቸው እሺ። እያንዳንዱን ነገር ቀስ እያልን እያየነው ስንሄድ ሁሉም ነገር ግልጽ ይሆናል። ይሄ ቪዲዮ ሲያልቅ እዚህ ላይ ያለ ነገር በሙሉ ገብቷቸው ነው የሚያልቀው ማለት ነው ባጭሩ። ስለዚህ ወደ ፒፒቲያችን እንመለስ ማለት ነው። ሪዘልታችን ያው ምንድነው? ይሄ ነው። y hat i is equal to ይሄ ማለት ነው 4.5071 plus 1.5714 x2 plus 1.1548 x3 plus 0.9833 x4 ማለት ነው። አሁን ይሄ የ3D ሃይፐርፕሌን ኢን 4D ስፔስ ፎርሙላ ነው ማለት ነው። ፎርሙላው እንደዚህ ነው። ያው ግራፉን የማሳየት ስለማልችል ቅርታ አድርጉልኝ ለሱ፣ ግን ፎርሙላው ይሄ ነው። ኢንተርፕሪቴሽኑ ደግሞ ከሁሉም በላይ አስፈላጊ ነው አይደለ? እንደ ስታቲስቲሻኖች ማወቅ ያለብን ትርጉሙን ነው። ቁጥሩን ማንም ሰው ሊያመጣው ይችላል። ያው የፓራሜትሮቹ ኢንተርፕሪቴሽን ቤታዋን ኢንተርሴፕት ነው። ቤታዋን ብዙም ኢኮኖሚክ ትርጉም የለውም እንደ ኢኮኖሚስት ስታዩት ማለት ነው። አንዳንድ ቦታ ላይ ጥቅም ይኖርሻል። ለምሳሌ አውቶኖመስ ኮንሰምፕሽን ሊሆን ይችላል ኮንሰምፕሽን ፋንክሽን ላይ፣ ግን ብዙ ጊዜ እሱን ብዙም ኮንሰርን አያደርገንም። እኛ ዋና ማተር የሚያደርጉት ስሎፕ ፓራሜትሮች ናቸው። አሁን ቤታቱ ማለት ሌሎቹን ነገሮች በሙሉ ኮንስታንት ባደርግ ሌሎቹ ነገሮች በሙሉ ባልቀይራቸው እና ኤክስቱን ብቻ በአንድ ብቀይረው ዋይ በምን ያህል ይቀይራል? አሁን እዚህ ጋር ስናየው ሌሎቹ በሙሉ እነዚህ እንዳለ ኮንስታንት ናቸው እንበል። ያው ስሎፑ ኦብቪየስሊ ኮንስታንት ነው። እነዚህን ኮንስታንት አድርጌ ከዛ በኋላ ኤክስቱን በአንድ ብቀይረው ዋይ በስንት ይጨምራል? በ1.5714 ይጨምራል ማለት ያ ነው የቤታቱ ኢንተርፕሪቴሽኑ ያ ነው። ሆልዲንግ አዘር ቲንግስ ኮንስታንት ሲቴሪስ ፓሪበስ ማለት ነው። ያው ኢኮኖሚክስ ላይ ሲቴሪስ ፓሪበስ በጣም ኮመን ተርም ስለሆነ ማለት ነው። ይሄ ነው ቤዚክ ትርጉሙ። የቀረውን ነገር ያው ቫሪያንስ ምናምን እነሱ ደግሞ ቀጣይ ቪዲዮ ላይ እናያለን ማለት ነው።